ሚካኤል አንድ መልአክ እዚህ ጋም የሚጸልየውን ጸሎት ዛይካ ሚካኤልም የሚጸልየውን ጸሎት ጅጅጋ ሚካኤልም የሚጸልየውን ጸሎት ከአገር ውጪ አሜሪካንም ያለውን ጸሎት እንዴት ሊሰማ ይችላል እንዴት ሊገኝ ይችላል ብለው የሚሉ ሰዎች አሉ። ቅዱስ ሚካኤል አንድ ቦታ ሆኖ ሌላ ቦታ የሚጸልየውን ጸሎት ይሰማል ያውቃል። ከተሰጠው ጸጋ የተነሳ ጸሎት ሁሉ የሚያርገው በቅዱሳን መላእክት ነው። የሰው ልጆችን ጸሎት ልመና ደጅ ጥናት ወደ እግዚአብሔር ማቀረብ ነው ሰላም። አንዳንድ ሰዎች መላእክት ያድኑናል ብለን ስንናገር እንዴ ማዳን እግዚአብሔር ነው መላእክት እንዴት ነው የሚያድኑት ብለው የሚከራከሩ ሰዎች አሉ። እንዴት ነው አንድ ስፍራ ላይ ማዳን እግዚአብሔር ነው ተብሎ ተጽፏል፣ በሌላ ስፍራ ላይ ደግሞ መላእክት ያድናሉ ተብሎ ተጽፏል። ይህ ነገር አይጋጭም እንዴ ያሉ እንደሆነ እኛ ካላጋጨነው አይጋጭም። የምታምኑ ሰዎች ድምፃቸውን አውጡና እስኪ መስክሩ። መላእክት ያድናሉ አያድኑ? ቅዱስ ሚካኤል ያድናል አያድንም? ቅዱስ ገብርኤል ያድናል አያድንም? ያድናል። ያድናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። የእግዚአብሔር ማዳን የባህሪው ነው፣ የመላእክቱ ማዳን የጸጋ ነው። ወገኖች እግዚአብሔር የሌለው ሰው አለው ማለት አይችልም። አንዳንድ ሰዎች ሱፋቸውን ግጥም አድርገው ከረባታቸውን አስረው አለ ወይ ስትለው አለሁ ይላል። የለህም በለው። እግዚአብሔር የሌለው ሰው የለው። ተንቀሳቃሽ ሬሳ ማለት ነው። በቁሙ የሞተ ማለት ነው። እግዚአብሔርን የማያውቅ እግዚአብሔርን የማያመልክ እግዚአብሔርን የማይፈራ እግዚአብሔር የሌለው ሰው ወገኖች የለም።